ፊልሙ ሲጀምር ጂናያ በድሆች መንደር ውስጥ ከታመመች ልጇ አሪያ ጋር ትኖራለች። ልጇ አሪያ የጎረቤቶቻቸው የሙዚቃ ጩኸት ስለሚረብሻት ኤርፎን ለብሳ መተኛትን ተገዳለች። አሪያ በመታጠቢያ ውስጥ እናቷ ጂያና እያጠበቻት የሳይንስ ፕሮጀክቷን መስራት መቻሏን ለእናቷ ትናገራለች። ቢሆንም ግን ጂያና ከተበላሸባት መግዣ እንደሌላት ነግራት እንድታስቀምጠው ትነግራታለች። በዚህ መሃል አሪያ ትምህርት ቤት እንደምትሄድ እናቷን ትጠይቃታለች። ጂያና በጭንቀትና በድካም ባህር ውስጥ ሆና የራሷ ጭንቀት ወደ ልጇ አሪያ እንዳይጋባበት በመስጋት ፈገግ ብላ ጎበዝ እንደሆነ ነግራታለች። በዚህ መሃል አሪያ መምህሯ ትምህርት ቤት በልጆች የምሳ ገንዘብ $40 እንዳልከፈለች ተናግራ እንዳሳቀችባት ትነግራታለች። ጂናያ የአሪያ መምህር ልጇን በተማሪዎች ፊት ማሸማቀቋን ስትሰማ በተሰበረ የእናትነት ልቦና ውስጥ ሆና ጉልበቷ እየተብረከረከና አቅመ ቢስነት እየተሰማ እንደምትከፍልላት ተናግራ ተነስታ ልጇን በፎጣ ካደራረቀች በኋላ ልጇን አሪያን ይዛ በፍጥነት ከቤት ይወጣሉ። ጂናያ ትናንት ልጇን ሆስፒታል ይዛ ስትንከራተት ስላመሸች ደክሟት ስለነበር አርፍዳለች። ከቤት በመውጣት ላይ እያለች አከራይዋ ውጭ ቁጭ ብላ ትታያለች። ጂናያ ቶሎ ሰርታ ለልጇ $40 መቀበል ይኖርባታል። ጂናያ የቤት ኪራይ አልከፈለች። ለልጇ ሕክምና ገንዘብ ያስፈልጋል። መድኃኒት በየቀኑ ነው የምትገዛው። ወደ መኪናዋ ልትገባ ስትል በኒ የሚባል ሰው ዊልቸር ላይ ተቀምጦ ይታያል። በኒ የሚተዳደረው በልመና ነው፣ ምክንያቱም መስራት አይችልም። በኒ ጂናያን እንደተለመደው ገንዘብ ይጠይቃታል። ጂናያ ዛሬ ገንዘብ ልትሰጠው እንደማትችል ምንም ገንዘብ እንደሌላት ነግራው ወደ መኪናዋ ታመራለች። ጂናያ እውነቷን ነው። ለልጇ ለምሳ የሚሆን $40 እንኳን መክፈል አቅቷት ልጇ ተሸማቃባታለች። በዛ ላይ የቤት ኪራይ መክፈል ባለመቻሏ አከራይዋ መውጫ መግቢያ አሳጣታለች። ቢሆንም ግን ልቧ በበኒ መጨከን አይችልም። ሲበዛ ሩህሩህና ለሰው አዛኝ ናት። ተመልሳ ሄዳ ያላትን በሙሉ ለበኒ ሰጣው መጠጣት እንዲያቆም መክራው ትመለሳለች። በዚህ ጊዜ ሌላ ችግር ይፈጠራል። የጂናያ አከራይ ለበኒ መስጠቷ አበሳጭቷ ትጮህባታለች። ጂናያ ለአከራይዋ ዛሬ ከስራ ስትመል እንደምትሰጣት ትነግራታለች። ቢሆንም ግን አከራይዋ 4 ሰዓት ካልመጣ እቃዋን በሙሉ አውጥታ ጎዳና ላይ እንደምትጥልባት ትዝትባታለች። ጂናያ አከራይዋን ለማስቀየስም ይሁን እግረ መንገዷ ለመናገር ፈለጋ ባይታወቅም ከጎኗ ያሉ አከራዮች ማታ ሙዚቃውን እንዲቀንሱላት ልጇ መተኛት እንዳልቻለች ነግራታለች። አከራይዋ ግን እነሱ እኮ ከፍለው ነው የሚኖሩት ስትል መጻደቅባታለች። ጂናያ ይሄንን ስትሰማ እጅግ በጣም ተሸማቃ ወደ መኪናዋ ትገባለች። ጂናያ ከዚህ በላይ ጊዜ የላት። ገና ልጇን ትምህርት ቤት ማድረስ ይኖርባታል። ጂናያ ህይወት በጣም ከባድ ሆናባታለች። ነገሮች ከዕለት ዕለት እየተደራረቡባት መጥተዋል። ቢሆንም ግን ለልጇ ጠንካራ ለመምሰል እየሞከረች ነው። ከትምህርት ቤት ሲደርሱ ዛሬ እንደምትከፍላት ደጋግማ እየነገረች ልጇን ለማሳመን ትሞክራለች። አሪያ በእናቷ መጨነቅ እሷም የተረበሸች ትመስላለች። ለማረጋገጥ እናቷ ቃል እንድትገባላት ትጠይቃታለች። ጂናያ ቃል ገብታ ልጇን ትሸኛታለች። ጂናያ ለልጇ እጇን እያውለበለበች ቻው በማለት ላይ ያለች ከአሪያ መምህር ጋር ይተያዩና ደስ በማይል ስሜት ሰላም ይባባላሉ። ጂናያ ስራ ቦታዋ ላይ ስትደርስ በጣም አርፍዳ ነበር። በዛ ላይ አንዷ ገንዘብ ተቀባይ ባለመግባቷ የስራ ቦታው በሰው ትርምስ ተናንቆ ይታያል። ሁሉም ደንበኞች በምሬትና በጥላቻ ይገላምጧት ጀመር። የሰው አይን እንደ ጦር እየወጋ ወደ ልብስ መቀየሪያው ክፍል ገባለች። ከውስጥ አለቃዋን ስታይ ተሸማቃለች። በዚህ ጊዜ አለቃዋ ሪቻርድ የሚያወራው ስልክ አቋርጦ በፍጥነት ሄደሽ እንጀላ ስራ ሸፍኝ ብሎ ይጮህባታል። እሺ ብላ ስትሄድ ዱጭ ብሎ በድጋሚ ይጮህባታል። ጂናያ ደንገጥ በማለት ትሮጣለች። ደንበኞች ክፍል እንደገባች አንዷ ደንበኛ ታንባርቅባታል። ጂናያ በተቻላት መጠን ራሷን ለማረጋጋት እየሞከረች ነው። ያ ባይሆን ኑሮ ይሄን ሁሉ ችግር ሰውነቷ መሸከም ባልቻለ ነበር። ጂናያ ደንበኞችን በማስተናገድ እንዳለች አንዲት ሴት የገዛቻቸውን እቃዎች በድጎማ ካርድ ለመክፈል ጠይቃታለች። በዚህ ጊዜ ጂናያ አንዳንድ እቃዎችን ለመግዛት የድጎማ ካርዱ ብቁ እንዳልሆነ ትነግራታለች። ደንበኛዋ ተናዳ ያስቆጠረቻቸውን እቃዎች በሙሉ ትታባት ትወጣለች። በዚህ ጊዜ ከሴትየዋ ጋር ያለው ሰው ጠርሙስ ያነሳና ጂናያ እግር ስር ይበትነዋል። ጂናያ ለትንሽ ነው የተረፈች። ሪቻርድ በድጋሚ መቶ በጂናያ ላይ ከጮህባት በኋላ ቶሎ እንድታጸደው ይነግራታል። በዚህ ጊዜ ሌሎች ደንበኞች የበለጠ መጠበቅ ስለሚኖርባቸው ያማራሉ። ሪቻርድ ደንበኞች ለማግባባት እየሞከረ ነው። ጂናያ ማጽጃ ለማምጣት እቃ ቤት ስትገባ የስራ ባልደረባ አብራት ትገባለች። ጠርሙሱ ቆርጧት እንደሆነ ትጠይቃታለች። ጂናያም ደህና እንደሆነች ትነግራታለች። በዚህ መሃል ስለ ልጇ ደህንነት ትጠይቃታለች። ጂናያ ደህና እንደሆነች ብትናገርም ገጽታዋ ግን እንደተጨነቀ ያሳብቃል። የስራ ባልደረባዋ ለጂናያ የተወሰኑ ገንዘቦችን ለመስጠት ከኪሷ ታወጣለች። ነገር ግን ጂናያ በጭንቀት ያገኘሽውን ገንዘብ አልቀበል በማለት ዛሬ ደሞዝ እንደምትቀበልና ሁሉንም ዕዳዎቿን እንደምትከፍል ነግራታለች። ጓደኛዋ ግን ለመድኃኒት ይሆንሻል ብላ ለማግባባት ብትሞክርም ተቀብላ ወደ ኪሷ ትከትላታለች። ጓደኛዋ በምን አይነት ከባድ ጊዜ ውስጥ እንዳለች እንደምትረዳትና ስለሷ በጣም እንደምትጨነቅ ትነግራታለች። በዚህ ጊዜ ለጂናያ ከአሪያ ትምህርት ቤት ስልክ ይደውላታል። ምን ይሏት ይሆን? ልጇን አሟት ይሆን? ለልጅሽ የምሳ ገንዘብ ስላልከፈልሽ ተባራለች ይባል ይሆን? ልጇ ስለራባት ራሷን ስታባት ይሆን? ክፍል 2 ይዘንላችሁ እንቀርባለን። ፊልም አጥማጅ ልብ አንጠልጣይና አስተማሪ የሆኑ ፊልሞችን በተዋቡ ቃላት ወደ እናንተ ይዘን እንቀርባለን። ቪዲዮውን ከወደዱት ሳብስክራይብ ያድርጉ። እናመሰግናለን።